ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ልጅ ማሩፍ ቲዩብ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ጓደኞቼ ዛሬ ይዤላችሁ የመጣሁት አንድ ግለሰብ በዋትስአፕ ብሎክ ያደረገን ከሆነ እንዴት ቼክ ማድረግ እንችላለን፣ እንዴት ማረጋገጥ እንችላለን የሚለውን ላሳያችሁ መጥቻለሁ ማለት ነው። ጓደኛችን ሊሆን ይችላል፣ የምናውቀው ሰው ሊሆን ይችላል። በዋትስአፕ ብሎክ ያደረገን ከሆነ እንዴት እሱን ቼክ ማድረግ እንችላለን፣ እንዴትስ ማረጋገጥ እንችላለን የሚለውን አንድ በአንድ በሁለት አይነት መንገድ ማየት እንደምንችል አሁን አሳያችኋለሁ ማለት ነው። ከዛ በፊት እዚህ ጋር የቻናሌ ስም አለ፣ ልጅ ማሩፍ ቲዩብ። ይህ የኔ የቻናል ስም ነው። ሰብስክራይብ እንድታደርጉኝ በትህትና እጠይቃለሁ ማለት ነው። እንዲሁም ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉኝ ጠይቃችኋለሁ ማለት ነው። ቪዲዮን ከመጀመራችሁ በፊት በላይክ ጀምሩ፣ ደስ ይለኛል። ቀጥታ ወደ መጣሁበት ፕሮግራም ስገባ ወደ ዋትስአፓችን እንሄዳለን። ወደ ዋትስአፓችን ከሄድን በኋላ ለምሳሌ ለጓደኛዬ ብሎክ አድርጎኛል አላደረገኝም የሚለውን ቼክ ለማድረግ እዚህ ጋር ሄድና በመጀመሪያ አንድ ግለሰብ ብሎክ ያደረገን ከሆነ እዚህ ጋር ፕሮፋይሉና ኦንላይን ወጥቶ የገባበት ሰዓት ለኛ አይታየንም ማለት ነው። ብሎክ ያደረገን ከሆነ እዚህ ጋር ምልክት ያደረኩበት ፕሮፋይሉና እዚህ ጋር ወጥቶ የገባበት ሰዓት ለኛ አይታየንም፣ አያሳየንም ማለት ነው። ኦሬዲ አሁን ብሎክ አላደረገም። ለምሳሌ አሁን እዚህ ጋር ሃይ ብዬ ልክለታለሁ። ሃይ ብዬ ከላኩለት እዚህ ጋር እንደምታየው ሁለት ራይት ነው ያለው፣ ሁለት ራይት ነው ያለው። ብሎክ ያደረገን ከሆነ አንድ ራይት ብቻ ነው ያለው፣ ሁለት ራይት የለም ማለት ነው። ብሎክ ያደረገን ከሆነ ባይዘዌ ሁለት ስልክ ስላለኝ በሁለት ዋትስአፕ ጓደኛዬም ሆኜ ነው ማሳያችሁ። አሁን ጓደኛ ያላኩለትን ሃይ ያለው መልእክት ለማየት ሄዳለሁ። እዚህ ጋር ሃይ የሚል መልእክት መጥቶልኛል ማለት ነው ጓደኛዬ። አሁን ይሄን ጓደኛዬን ብሎክ አድርጌ ላሳያችሁ ማለት ነው። ብሎክ አድርጌ አሳያችኋለሁ። ልክ ብሎክ ሳደርገው ቅድም እዚህ ጋር እንደሚታየው ፕሮፋይሉና ወጥቶ የገባበት ሰዓት ይታይ ነበር ማለት ነው። ብሎክ ሳያደርገኝ በፊት ይታይ ነበር ማለት ነው። አሁን እስኪ ለምሳሌ ድጋሚ ሃይ ብዬ ላክለት፣ ሃይ ብዬ መልእክት ላኩለት። አሁን እንደሚታየው እዚህ ጋር አንድ ራይት ብቻ ነው ያለው። ብሎክ ካደረገኝ በኋላ ሁለት ራይት አይሄድም ማለት ነው። አንድ ራይት ብቻ ነው በጥቁር የሚሄድለት ማለት ነው። ወደሱ አይደርስም። ነገር ግን ለኛ ራይት ይለናል፣ ነገር ግን እሱ ጋር አይደርስም። ሁለተኛ ነገር እዚህ ጋር ፕሮፋይሉም ኦንላይን ወጥቶ የገባበትም ሰዓት አይታየንም፣ አያሳየንም ማለት ነው። ይሄኛው ሁለተኛው መንገድ ነው ማለት ነው። አንደኛው መንገድ ነው። ሁለተኛው መንገድ ለምሳሌ ዝም ብለን አንድ ግሩፕ እንፈጥራለን። አንድም ሰው ይሁን ጨምረን ግሩፕ እንፈጥራለን ማለት ነው። እዚህ ጋር መታችሁ ከታች አድ ፓርቲሲፓንት ሜል አለ። እሱን አንዴ ክሊክ እናደርገዋለን ማለት ነው። ክሊክ አድርገን ብሎክ አደረገን ብለን የጠረጠርነውን ሰው አድ እናደርገዋለን ያ ግሩፕ ላይ ማለት ነው። ዝም ብለን ጓደኛዬ ብሎክ ስላደረገን ጓደኛዬን እዚህ ጋር አድለዋለሁ። አድ ስለው በእንደዚህ አይነት መልኩ ይመጣልና ኮልድ ኖት አድ ማይ የሚለው ጓደኛዬ ነው። ኮልድ ኖት አድ የሚል መልእክት ይመጣልኛል ማለት ነው። በግሩፑ አድ ሳደርገው በእንደዚህ አይነት ጽሁፍ ይመጣልኛል ማለት ነው። ምክንያቱም ያ ሰው እኔም ብሎክ አድርጎኛል፣ ግሩፕ ውስጥ አድ ላድርገው አልችልም ማለት ነው። በእንደዚህ አይነቱ መልኩ ሁለተኛውን መንገድ ማየት እንችላለን፣ ማወቅ እንችላለን ማለት ነው። እንደዚህ ካለን በእርግጠኝነት ያ ሰው ብሎክ አድርጎናል ማለት ነው። ለዛሬ ያስኩላችሁ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ